ላሳያችሁ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። ወዶቼ በያላችሁበት ሀገር ሁሉ ሰላማችሁ ብዝት ተረፍረፍ ይበልልኝ። ይኸውና ዛሬ ማለት ነው ቁርሴን ገንፎ ሰራሁ ትላላችሁ። ባለሙያ ነኝ። እስኪ ተመልከቱ። ይሄ ደግሞ ምንድነው? ቅቤ ነው። ቅቤ አይደለም በነገራችን ላይ ዘይቱን ነው ያደረኩበት ማለት ነው። የወይራ ዘይት እና ይህን የመሰለ ቁርስ ሰርቼ ልበላ ነው ማለት ነው። ውዶቼ እንዴት ያያችሁልኝ? ጉሉ ማሻአላህ በጣም የሚያምረው በነገራችን ላይ እንዴት አባቱ እንዴት አድርጌ እንዳሸሁት አጠይቁኝ እስኪ። ባለሙያ እኮ ነኝ ባለሙያ። በቃ ጠፍር አድርጌ ነው ማለት ነው። ጠፍር በቃ እስኪ ታውቃላችሁ። እስኪ ጋር እኔ እንደ አድርጌ ሀገሬ እንኳን አገፍቼ አላውቅም። ዛሬ እንዴት እንደወጣልኝ አላውቅም ማለት ነው። እና ልክ እንደ ቡላ ገንፎ ነው እንትን ያለኩት ማለት ነው። እና ወዶቼ መልካም ቁርስ እላችኋለሁኝ። እንብላ። ይህን ደግሞ በርበሬውን ደግሞ ቤት አዘጋጅቼ ነው። ያያችኋ ባለሙያ እኮ ነው። እዚህው ከሚገዙት ቃሪያ ምናምን የገዙ የለ ቀዩን ቃሪያ ከሱቅ አዘጋጅቼ ነው ማለት ነው። የሆነ ሙቀጫ ነገር አላቸው። በሱ ጨቀጨኩኝና አዘጋጀሁኝ። ከዛም በበርበሬ ነው የሰራሁትኝ ማለት ነው። ውዶቼ እንዲህ የመሰለ ቁርስ እና እንብላላችኋለሁኝ። መልካም የስራ ጊዜ ይሁንላችሁ የኔ ማሮች ማለት ነው።